የክሪስ ታከር ውልደትና የልጅነት ጊዜ 1971 እስከ 1980ዎቹ መጀመሪያ። ክሪስቶፈር ታከር በነሐሴ 31 ቀን 1971 በአትላንታ ጆርጂያ ተወለደ። ያደገውም በአትላንታ ምስራቃዊ ክፍል በሚገኘው ዴከር በተባለ ሰፈር ውስጥ ነው። ዴከር በወቅቱ በአብዛኛው የጥቁር ማህበረሰብ የሚኖርበት አካባቢ ሲሆን የከተማና የከተማ ዳርቻ ባህሪያት አጣምረው የያዘ ነበር። ክሪስ ታከር ከ6 እህትማማቾች የመጨረሻ ልጅ ነበረ። ይህም ትልቅ ቤተሰብ ውስጥ እንዳደገ ያሳያል። እናቱ ሜሪዝ ሉዊስ ታከር ትባላለች። አባቱ ደግሞ ኖሪስ ታከር ሲር ይባላሉ። አባቱ የራሳቸው የሆነ የጽዳት አገልግሎት ድርጅት ባለቤት ነበሩ። ይህም ቤተሰቡ ኑሮውን በራሱ ንግድ ለማስተዳደር እንደሚተጋ ያመለክታል። እናቱ ደግሞ የቤት እመቤት በመሆን ቤተሰቡን ይንከባከቡ ነበረ። ክሪስ ባደገበት ወቅት በቤተሰብ ውስጥ አስቂኝ ባህሪና ቀልድ የተለመደ ነበረ። እሱ ገና ከልጅነቱ ጀምሮ አስቂኝና ሰዎችን የማሳቅ ተፈጥሯዊ ችሎታ ነበረው። ራሱ እንደገለጸው በቤተሰብ ስብሰባዎች ላይ ሁልጊዜም ትኩረት የሚስብና ሰዎችን የሚያዝናና ልጅ ነበረ። እህትማማቾቹ ሁልጊዜም ሳቅና ቀልድ ይወዳሉ። ይህ የቤተሰብ ድባብ ክሪስ የኮሜዲ ችሎታውን እንዲያዳብር ትልቅ አስተዋጽኦ አድርጎለታል። ክሪስ ብዙ ጊዜ በቤት ውስጥ ወይም ከጓደኞቹ ጋር በሚጫወትበት ጊዜ የሌሎችን ድምፅና እንቅስቃሴ በመኮረጅ ያዝናና ነበረ። ቤተሰቡ ጥልቅ ሃይማኖተኛ ነበረ። በተለይም የእናቱ የሰንበት ትምህርት ቤት አስተማሪ የነበሩ ሲሆን አባቱ ደግሞ ዲያቆን ነበሩ። ክሪስ በቤተ ክርስቲያን ውስጥ በማገልገልና በልጆች የሰንበት ትምህርት ቤት ውስጥ መሳተፍን ያካትታል። ይህ የሃይማኖት አስተዳደግ በሕይወቱ ትልቅ ተጽዕኖ አሳድሯል። ክሪስ የልጅነት ጊዜውን በቤተ ክርስቲያን ውስጥ ብዙ ጊዜ ያሳልፍ ነበረ። ይህም ለሕዝብ የመናገርና የመቆም ችሎታውን ቀስ በቀስ እንዳዳበረለት ተረድቷል። በቤተ ክርስቲያን ዝግጅቶች ላይ በመሳተፍ የራሱን ስብዕናና አቀራረብ መቅረጽ ጀመረ። ምንም እንኳ የልጅነት ጊዜው ብዙ የቅንጦት ነገሮች የሌሉበት ቢሆንም በቤተሰብ ፍቅርና ድጋፍ የተሞላ ነበረ። ክሪስ ያደገበት አካባቢ በአትላንታ ውስጥ የጥቁር ባህል ጠንካራ የነበረበት ሲሆን ይህ የባህል ዳራ በኮሜዲ ስታይሉ ላይ ትልቅ አሻራ አሳርፏል። የልጅነት ጊዜው በሳቅ በጨዋታና በቤተሰብ አንድነት የተሞላ ነበረ። ክሪስ ታከር የኮሜዲ ስራውን በሎስ አንጀለስ በሚገኙ ክለቦች ውስጥ በመቆም ጀመረ። በ1992 በታዋቂው የቴሌቪዥን ፕሮግራም ዶልፍ ኮሜዲ ጂም በ1992 በታዋቂው የቴሌቪዥን ፕሮግራም ዴቭ ኮሜዲ ጂም ላይ ባሳየው አስደናቂ አቀራረብና ጉልበት የፊልም አዘጋጆችን ትኩረት ስቧል። የእሱ ትልቅ ድምፅ፣ ፈጣን ንግግርና የማይረሱ ቀልዶች እሱን ከሌሎች ኮሜዲዮኖች ለይተውታል። ይህ ትዕይንት ለክሪስ ታከር የፊልም ስራውን መግቢያ በር ሆነለት። የመጀመሪያዎቹ የፊልም ሚናዎቹ በትንሹ እየመጡ ነበረ። ሃውስ ፓርቲ 3 በ1994 ይህ የኮሜዲ ፊልም ክሪስ ታከር ለመጀመሪያ ጊዜ በፊልም ላይ የታየበት ነበር። ሬዲ በ1995 ይህ ፊልም የክሪስ ታከርን የፊልም ህይወት እጅግ ከፍ ያደረገው ትልቅ ስራ ነበረ። ከራፐር አይስ ኪዩብ ጋር በመሆን የተጫወቱ ይህ የኮሜዲ ፊልም ክሪስ የዓለም አቀፍ ደረጃ ኮከብ አደረገው። ክሪስ ሲሞኪ የተባለ ገጸ ባህሪ በአስደናቂ ሁኔታ ተጫውቷል። ሲሞኪ በዕፅ ሱሰኝነት የሚሰቃይና በአስቂኝ ሁኔታዎች ውስጥ የሚገባ ገጸ ባህሪ ነበረ። የእሱ ንግግር፣ የሰውነት እንቅስቃሴና በተለይም የማይረሱ አባባሎቹ ባይፍላሻ ፊልሙን ተወዳጅ አድርገውታል። ፊልሙ በቦክስ ኦፊስ ትልቅ ስኬት ያስመዘገበ ሲሆን ክሪስ ታከርን ከምንም ወደ ሆሊውድ ኮከብነት ከፍ አደረገው። ፍራይዴይ በሂፕሆፕ ባህል ውስጥ ትልቅ ቦታ ያለው ፊልም ሆኗል። የሆሊውድ ኮከብነትና ታላላቅ ሚናዎቹ በ1990ዎቹ። ከፍራይዴይ በኋላ የክሪስ ታከር የፊልም ህይወት ወደፊት ገሰገሰ። በ1990ዎቹ ውስጥ በተለያዩ ዘውጎች ውስጥ ያሉ ብዙ የማይረሱ ሚናዎችን ተጫውቷል። ዴድ ፕሬዚዳንትስ በ1995 በዚህ የወንጀል ድራማ ፊልም ላይ ክሪስ በኮሜዲው ሚናው በተለየ መልኩ ከባድና ጥልቅ ገጸ ባህሪን ተጫውቷል። ይህ ፊልም የትወና ችሎታውን ከኮሜዲ ባሻገር እንደሚዘልቅ አሳይቷል። ዘ ፌዝ ኢለመንትስ በ1997 በዚህ ሳይንሳዊ ልብ ወለድ ፊልም ላይ ሩቢ ሮድ የተባለውን እጅግ አስቂኝና ጉልበት ያለውን የሬዲዮ አዘጋጅ ተጫውቶታል። ገጸ ባህሪው በድምፅ አወጣጡ፣ በልብሱና በከፍተኛ ስብዕናው ይታወቃል። ይህ ሚና የክሪስን ዓለም አቀፍ ተወዳጅነትን የበለጠ አጠናከረው። ፊልሙ በወቅቱ ከፍተኛ ወጪ የተደረገበትና ዓለም አቀፍ ስኬት ያስመዘገበ ነበረ። ጃኪ ብራውን በ1997 በታዋቂው ዳይሬክተር ኩዊንቲን ታራንቲኖ በተመራው የወንጀል ፊልም ላይ ክሪስ ዲሞን የተባለ ትንሽ ነገር ግን የማይረሳ ገጸ ባህሪን ተጫውቷል። ምንም እንኳ ሚናው አጭር ቢሆንም ታራንቲኖ በክሪስ ኮሜዲ ችሎታው ተደንቆ
ሚናውን እንደሰጠው ይናገራል። ሞኒ ቶክስ በ1997 ከቻርሊ ሺን ጋር በመሆን የተጫወተው ይህ የድርጊት ኮሜዲ ፊልም ክሪስ ፍራንክሊን ሃትችን የተባለውን አጭበርባሪ ገጸ ባህሪ ተጫውቷል። ፊልሙ በቦክስ ኦፊስ ጥሩ ገቢ ያስመዘገበ ሲሆን ክሪስ እንደ ዋና የኮሜዲ ተዋናይ አጠናከረው። የራሽ አወር ተከታታይና ከፍተኛ ክፍያ ከ1998 እስከ 2007 የሆሊውድ ህይወት ከፍተኛ ደረጃ የደረሰበት ወቅት ከጃኪ ቻን ጋር በመተወን ራሽ አወር ፊልም ላይ ተከታታይ ነበረ። ራሽ አወር 1998 በዚህ የድርጊት ኮሜዲ ፊልም ላይ ክሪስ መርማሪ ጄምስ ታከርን የተባለውን የሎስ አንጀለስ ፖሊስ ዲፓርትመንት መርማሪ ተጫውቷል። ጃኪ ቻን ደግሞ የሆንግ ኮንግ መርማሪ ሊን ተጫውቷል። የሁለቱ ተዋናዮች ኬሚስትሪ እና አስቂ ንግግሮች የድርጊት ትዕይንቶች ፊልሙን ዓለም አቀፍ ስኬት እንዲያገኝ አድርገውታል። ክሪስ በዚህ ፊልም ላይ ባሳየው ጉልበት ያለው ፈጣን ተናጋሪና አስቂኝ ገጸ ባህሪ ከፍተኛ አድናቆትን አግኝቷል። ፊልሙ በዓለም ዙሪያ ከ244 ሚሊዮን ዶላር በላይ ገቢ ያስመዘገበ ሲሆን ክሪስ ታከር ከሆሊውድ ከፍተኛ ክፍያ ከሚከፈላቸው ተዋናዮች አንዱ አድርገውታል። ራሽ አወር 2 በ2001 ይህ ተከታታይ ፊልም ከመጀመሪያው የበለጠ ስኬታማ ነበረ። ፊልሙ በዓለም ዙሪያ ከ347 ሚሊዮን ዶላር በላይ ገቢ አስመዝግቧል። በዚህ ፊልም ላይ ክሪስ ታከር 20 ሚሊዮን ዶላር ክፍያ ተከፍሎታል። ይህም በወቅቱ ለአንድ ጥቁር ተዋናይ ከተከፈለው ከፍተኛ ክፍያ አንዱ ነበረ። ራሽ አወር 3 በ2007 የመጨረሻው ተከታታይ ፊልም ሲሆን ክሪስ ታከር እንደገናም ከፍተኛ ክፍያ ተከፍሎበታል። ፊልሙ በቦክስ ኦፊስ ጥሩ ገቢ ቢያስመዘግብም ከቀድሞዎቹ ፊልሞች አንጻር ግን ትንሽ ትችት ደርሶበታል። ከራሽ አወር በኋላ ያለው ፊልም ህይወትና መራጮችነት ከራሽ አወር 3 በኋላ ክሪስ ታከር ከሆሊውድ ረጅም ጊዜ ጠፍቶ ነበረ። ይህ የሆነበት ምክንያትም ሚናዎቹ በጥንቃቄ መምረጥ በመጀመሩ ነበር። እሱ እንደገና ሲሞኪ አይነት ገጸ ባህሪ የመጫወት ፍላጎት አልነበረውም እና በሃይማኖት እምነቱ ምክንያት ከአልኮል፣ ከእጽና ከብልግና ጋር የተያያዙ ሚናዎችን ለመጫወት ፍቃደኛ አልነበረም። የፊልም ስራውም ከማቆሙ በፊት ከፍተኛ ገንዘብ አግኝቶ ስለነበር በሚጫወታቸው ሚናዎች ላይ የመምረጥ ነፃነት ነበረው። ሲልቨር ላይንግስ ፕሌይቡክ ክሪስ ታከር ከረጅም ጊዜ መጥፋት በኋላ ወደ ፊልም ስራ የተመለሰበት ድራማ ፊልም ነው። በዚህ ፊልም ላይ ትንሽ ነገር ግን የማይረሳ ገጸ ባህሪን ተጫውቷል። ይህ ሚና ከኮሜዲ ስራው በተለየ መልኩ የትወና ብቃቱን በተደጋጋሚ አሳይቷል። ቢሊ ላይንስ ሎንግ ላይፍ ታይም ዎክ በ2016 ዳይሬክተር ኤንግሊ በሰራው በዚህ ድራማ ፊልም ላይ ክሪስ እንደገና ትንሽ ሚና ተጫውቷል። ኤር በ2023 በቅርቡ በተለቀቀው በዚህ ባዮግራፊ ድራማ ፊልም ላይ ክሪስ ታዋቂውን የናይክ ስራ አስፈጻሚ ሃዋርድ ዋይት የተባለውን ገጸ ባህሪ ተጫውቷል። ፊልሙ በቦክስ ኦፊስ ትልቅ ስኬት ያስመዘገበ ሲሆን ክሪስ በተደጋጋሚ በትወና አድናቆትን አግኝቷል። ብዙ ተቾች የክሪስ መመለስና በዚህ ፊልም ላይ ያሳየውን የትወና ጥበብ አሞካሽተውታል። የክሪስ ታከር የትወና ስታይልና ተጽዕኖ ክሪስ ታከር በኃይለኛ ፈጣን ንግግር ባለው በከፍተኛ ጉልበት በተሞላና በተለየ የሰውነት እንቅስቃሴ ይታወቃል። የሱ ገጸ ባህሪያት ብዙ ጊዜ ጩኸትን፣ አስቂኝ ምላሾችንና የማይረሱ ንግግሮችን ያካትታሉ። ይህ የትወና ስታይል በኮሜዲና በድርጊት ፊልሞች ላይ ስኬታማ እንዲሆን አድርጎታል። ምንም እንኳ ብዙ ፊልሞች ባይሰራም የሰራቸው ፊልሞች ግን በሆሊውድ ታሪክ ውስጥ ትልቅ ቦታን ይይዛሉ። እሱ በብዙዎች ዘንድ የተወደደና የተከበረ ተዋናይ ነው። ክሪስ ታከር ከታዋቂነቱ አንጻር የግል ህይወቱን በተለይም የፍቅርና የትዳር ህይወቱን ከህዝብ ዓይን ለመጠበቅ የሚሞክር ሰው ነው። በሆሊውድ ውስጥ ካሉ ለሌሎች ታዋቂ ሰዎች በተለየ መልኩ ስለ ግንኙነቶቹ ብዙ ጊዜ በይፋ ይናገራል። የመጀመሪያውና ብቸኛው የታወቀው ትዳር ክሪስ ታከር በይፋ ትዳር የኖረው ከአንዲት ሴት ጋር ብቻ ሲሆን እሷም አዙጃ ታከር ትባላለች። ሁለቱ በ1997 ዓ.ም ተጋቡ። አዙጃ ታዋቂ ሰው ባትሆንም ትዳራቸው ግን በሆሊውድ ኮከቦች ውስጥ የታወቀ ነበር። ክሪስ እና አዙጃ በትዳር ህይወታቸው አንድ ልጅ አፍርተዋል። ስሙም ፊሎኒ ታከር ይባላል። ፊሎኒ በ1997 ዓ.ም ተወለደ። ክሪስ ከልጅ ጋር በጣም ጥብቅ የሆነ ግንኙነት አለው። ፊሎኒ የአባቱን ኮሜዲና የትወና ችሎታውን እንደሚወርስ የሚገመት ልጅ ነው። ክሪስ ፊሎኒን በተለያዩ የህዝብ ዝግጅቶች ላይ አብሮ ሲቀርብ ይታያል። የክሪስና የአዙጃ ትዳር ለረጅም ጊዜ አልዘለቀም። በ2003 ዓ.ም ተፋቱ። የፍቺው ምክንያቶች በይፋ ባይገለጹም በሆሊውድ ውስጥ ብዙ ዝነኞች ትዳር ውስጥ የተለመደ ችግሮች እንደነበሩ ይገመታል። ከፍቺው በኋላም ቢሆን ሁለቱም ለልጃቸው ፊሎኒ ሲሉ ወዳጃዊ ግንኙነታቸውን እንደጠበቁ ይናገራሉ። ፊሎኒን በጋራ ለማሳደግ ተባብረው ሰርተዋል። ከፍቺ በኋላ ያለው የግል ህይወትና እሴቶች ከአዙጃ ጋር ከተፋታ በኋላ ክሪስ ታከር ሌላ የፍቅር ግንኙነት ወይም ትዳር በይፋ አላሳወቀም። ይሁን እንጂ ከሌሎች ሴቶች ጋር የፍቅር ግንኙነት እንደነበረው
ወሬዎች ቢኖሩም አንዳችም በይፋ የተረጋገጡ ወይም የህዝብ ትኩረት ያገኙ አልነበሩም። ክሪስ ታከር ጠንካራ ሃይማኖት እምነት ያለው ሰው ነው። በቤተሰብ ውስጥ ከልጅነቱ ጀምሮ በሃይማኖታዊ አስተምህሮቶች ያደገ ሲሆን በኋላም የራሱ የሆነ መንፈሳዊ ጉዞዎችን አድርጓል። እርሱ የተመለሰ ክርስቲያን ቦርን አጌን ክርስቲያን የሚባል ሲሆን ይህ እምነት በህይወቱ ምርጫዎችና በሙያ ስራው ላይ ትልቅ ተጽዕኖ አሳድሯል። ክሪስ ከራሽ አወር 3 በኋላ ለረጅም ጊዜ ከፊልም ስራ በመጥፋት አንዱ ምክንያቱ ሃይማኖታዊ እምነቱ እንደሆነ ይነገራል። ከአልኮል፣ ከእጽ፣ ከብልግናና ከሌሎች አሉታዊ ገጽታዎች ጋር የተያያዙ ሚናዎችን ለመጫወት ፍቃደኛ አልነበረም። ይህ ደግሞ በሆሊውድ ውስጥ የሚቀርቡለትን አብዛኛዎቹ ሚናዎች ውድቅ እንዲያደርግ አስችሎታል። እሱ የራሱን እሴቶችና ሃይማኖታዊ መርሆዎችን የማያላላ ሰው ነው። ምንም እንኳ የፍቅር ህይወቱ ከህዝብ የደበቀ ቢሆንም ክሪስ ታከር ለልጁ ፍሎኒ ያለውን ፍቅርና ቁርጠኝነት ግን በተደጋጋሚ ይገልጻል። ፍሎኒን በሙሉ ፍቅር ያሳደገ ሲሆን አባትነትን ትልቅ ኃላፊነት አድርጎ ይመለከተዋል። በቃለ ምልልሶቹ ላይ ስለ ልጁ ሲናገር ሁልጊዜም በኩራት ይናገራል። በአጠቃላይ ክሪስ ታከር የሆሊውድ ኮከብ ቢሆንም የግል ህይወቱን በተለይም የፍቅርና የትዳር ህይወቱን ከህዝብ ዓይን ለመጠበቅ የሚጥር ሰው ነው። ሃይማኖታዊ እምነቱና የቤተሰብ እሴቶቹ በህይወቱ ምርጫዎች ላይ ትልቅ ተጽዕኖ አሳድረዋል።